ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። ዛሬ በአዲስ አበባ ታክሲ ላይ የእስካቫተር መቆፈሪያ ወድቆ የስድስት ሰዎች ህይወት አለፈ። ቤት ተከራይተ የቤቱ ግድግዳ ላይ ይሄ ቤት የኔ ነው ስላልክ መቼም ቢሆን ያ ቤት ያንተ አይሆንም። ወደድክም ጠላህም ይሄንን የዘመን አቆጣጠር ሰፍረው ለክተው የሰሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። በ320 ሺህ ብር ድጋፍ ሌንዚ የሩት ይርጋለምን ድምጽ ቁጥር ወደ 664 ሺህ ከፍ አድርጋለች እኮ። አልናገርም ምናምን እልና ኮንተንቴም አይደለም እልና በቃ ካቅሜ በላይ ትሆናላችሁ አንዳንድ ማህይብ ሰዎች ማለት ነው። ሰው እንዴት ነው ግን በእናንተ ደረጃ ማሰብ የሚቻለው? የ5 ዓመት ህፃን ልጅ እየተደፈረች ነው። ከዛ ፍትህ እያገኘች አይደለም፣ ቤተሰብ እያለቀሰ ነው። ከዛ የ6 ወር ህፃን ልጅ የደፈረ አባት አለ ኢትዮጵያ ውስጥ ወጥቶ እንስሳ ደፍር ያለው ከእንስሳ ጋር ግንኙነት አድርግ ያለው የሚል ሰው ወጥቶ እየተናገረ ነው። መኖክሴ የ80 ዓመት መኖክሴ ከአንድም ሁለት ጊዜ ከአንድም 3 4 መኖክሴዎች ተደፍረናል ብለው ወጥተው ኢንተርቪው ሰጥተዋል። የ80 ዓመት ቆቤ ደፉ እናት እየተባላችሁ እናንተ መልሳችሁ ስለ ቡሽቲ ታረጉታላችሁ። ወሬው ትንሽ አቴንሽን እንደ ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ እንግዲህ አዳምጥ። ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛልኝ። ለዛሬም ወቅታዊ ሰሞንኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በቪዲዮቹ ላይም ያላችሁ ማንኛውም ሀሳብ አስተያየት ስለሚጠቅመኝ ጻፉልኝ። ቪዲዮንም ላይክ አድርጎ መጀመር እንዳይረሳ። የመጀመሪያ ቪዲዮ የሚሆነው አንድ በስፋት ሲዘዋወር የነበረ ቪዲዮ አለ። እሱም እንግዲህ እንደ ኢትዮጵያውያን አቆጣጠር ወይም ደግሞ ዓመተ ምህረት የሚለው ሊቀየር ነው የሚል ቪዲዮ በስፋት ሲዘዋወር ብዙዎችን ሲያከራክር ብዙዎች ቅሬታቸውን ሲያቀርቡ ሰምተናል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። እናንተስ በዚህ ጉዳይ ምን ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንለፍ። ቤት ተከራይተ የቤቱ ግድግዳ ላይ ይሄ ቤት የኔ ነው ስላልክ መቼም ቢሆን ያ ቤት ያንተ አይሆንም። ወደድክም ጠላህም ይሄንን የዘመን አቆጣጠር ሰፍረው ለክተው የሰሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ዓመተ ምህረት የሚለውንና ኢትዮጵያ አቆጣጠር የሚለውን ስለቀያየርክ የሚፈይደው ነገር የለም። ዕውቀቱና ጥበቡ ያለው ያንን ነገር ማስላቱ ላይ ነው። ያንን ማድረግ ስላልቻልክ የአናሳነት ስሜት ኢንፌሪዮሪቲ ኮምፕሌክስ እየገዘገዘ ነው። ትግላችን ፍሬ አፈራ። እኔ ምኑ የቱ ጋር ትግል እንደነበረ ታስታውሳላችሁ? በዚህ ጉዳይ ላይ ሰዎች ከነበረ እኔ እንግዲህ ሰምቼ አላቅም። ድሮም የነበረ ነገር ነው። እንደ ኢትዮጵያ አቆጣጠር የሚለው ዜናዎች ላይ፣ ጋዜጦች ላይ፣ የተለያዩ ቦታዎች ላይ የሚጻፍ ማንንም ረብሾ የማያውቅ ነገር ነው። እዚህ ፔጅ ላይ ግን አደገኛ የሆነ የቤተ ክርስቲያን ጥላቻ ነው የሚጻፈው። በየቀኑ ፌስቡክ ላይ ይመጣልኛል፣ ሁሌ አየዋለሁ። እንደዚህ አይነት ጥላቻ ራስህን ነው የሚገልህ ወዳጄ። ሌላ ድህነትህን ታገል። ይሄ ምንም ብትታገል ላንተ ለህይወትህ የሚለውጥልህ ነገር የለም። ጥላቻ ምን ያደርግልሃል? እንደነገርኩ ግን ይህንን የዘመን አቆጣጠር የቤተ ክርስቲያኗ ሊቃውንት እንደሰሩት እኔ ልረሳው እችላለሁ እንጂ አንተ አትረሳውም። ለምን? ስለምትጠላው ስለበለጡ እነዛ ሰዎች አንተ ማድረግ ስላልቻልክ ባደረጉ ሰዎች ስለምትቀና የአናሳነት ስሜት እየገዘገዘ ነው። ወደድክም ጠላህም የቤተ ክርስቲያኗ ሊቃውንት ናቸው የሰሩት። አስረግጬ እነግርሃለሁ። ሌላው ደግሞ ወንድማችን አፈሳ ይቁም፣ መተውም እኛን አይጠቅሙንም፣ እናቶችን ማስለቀስ ነው የሚሆነው ትርፉ ይለናል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። እናንተስ በዚህ ጉዳይ ሐሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንለፍ። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ! በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባለው ካለ ሰዩ አምጠው። ከዛ ውጪ ያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ካላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ። አፈሳ አቁም በቃ።
ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም። ሌላው ደግሞ ጠቅላይ ሚኒስትር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ ስለወጣው ሰው ብዙዎች ሲያነጋግር ሀሳብ አስተያየት ሲያቀያይር ብዙዎችንም ሲያስገርም ሰምተናል። እናንተስ በዚህ ጉዳይ ሀሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። እስቲ ቪዲዮን ተከታትለን ተመልሰን እንገናኛለን። ወደ ቪዲዮ ነው። ሰበር ዜና! ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞ ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። የዚህን ግለሰብ ጉዳይ እናንተ እንዴት ታዩታላችሁ? ሐሳባችሁን በኮመንት ግለጹልን። ሌላ ደግሞ ብዙዎችን እያነጋገረች ያለች አንድ ቲክቶከር አለች። ቲክቶከር ሌኒዝ እንግዲህ ለሞዴል ሩት ይርጋለም 320 ሺህ ብር አውጥታ ድምጽ ገዝታላታለች። በዚህ አጋጣሚ ለሞዴል ሩት ይርጋለም ሁላችንም ድምጽ ልንሆናት ይገባል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። ሀሳብ አስተያየት ካላችሁ እንደተለመደው አስቀምጡልኝ። ወደ ቪዲዮ እንለፍ። በ320 ሺህ ብር ድጋፍ ሌንዚ የሩት ይርጋለምን ድምጽ ቁጥር ወደ 664 ሺህ ከፍ አድርጋለች። በሚስ ወርልድ 2026 ውድድር ኢትዮጵያን ወክላ የምትወዳደረው ሩት ይርጋለም በቲክቶከሮችና በደጋፊዎች ድንቅ ርብርብ ከፍተኛ ለውጥ ማሳይታለች። ሌንዚ በጉርሻ ቤት ስምም $500 እና በራሷ ስምም $1500 አጠቃላይ $2000 ከ300 ሺህ ብር በላይ በማውጣት ለሩት ድምጽ የገዛችም ሲሆን ኤርትራ በ938 ሺህ ድምጽ አንደኛ ላይ ስትሆን ኢትዮጵያ በ664 ድምጽ ሁለተኛ ላይ ትገኛለች። ናይጄሪያ በ503 ሺህ ድምጽ ሶስተኛ ላይ ስትሆን ለሌንዚ ላሳየችው ወገናዊ ድጋፍ ምስጋናችሁ ኮመንት ላይ አስቀምጡላት። እኛም ድምጻችንን መስጠት እንቀጥላለን። ሌላው ደግሞ ወንድማችን ትኩረት ልንሰጠው ይገባል፣ ዝም ማለት የለብንም። እስከ መቼ ነው እንደዚህ የሆነ የሚቀጥለው ይለናል። እስቲ ይህን ቪዲዮ እንከታተልና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። እኮ አልናገርም ምናምን እልና ኮንተንቴም አይደለም እልና በቃ ከአቅሜ በላይ ትሆናላችሁ አንዳንድ መሀይብ ሰዎች ማለት ነው። ሰው እንዴት ነው ግን በእናንተ ደረጃ ማሰብ የሚቻለው? የ5 ዓመት ህፃን ልጅ እየተደፈረች ነው። ከዛ ፍትህ እያገኘች አይደለም፣ ቤተሰብ እያለቀሰ ነው። ከዛ የ6 ወር ህፃን ልጅ የደፈረ አባት አለ ኢትዮጵያ ውስጥ። ወጥቶ እንስሳ ደፍሬ ያለው ከእንስሳ ጋር ግንኙነት አድርጌ ያለው የሚል ሰው ወጥቶ እየተናገረ ነው። መኖክሴ የ80 ዓመት መኖክሴ ከአንድም 2 ጊዜ ከአንድም 3 4 መኖክሴዎች ተደፍረናል ብለው ወጥተው ኢንተርቪው ሰጥተዋል። የ80 ዓመት ቆብ የደፉ እናት እየተባላችሁ እናንተ መልሳችሁ ስለ ቡሽቲ ታረጉታላችሁ። ወሬው ትንሽ አቴንሽን እንደው ተሰማ ተብሎ የሆነ እንደው ትንሽ ከተሰሙ እንኳን እኚህ ሴቶች ብለን እንደው መልሳችሁ ስለ ጆርዲን ታፈምሷታላችሁ። መልሳችሁ ምንም ነገር መርዛለው ውስጡ። ልንገራችሁ ደጋግሜ ዲሞክራሲ መርዛለው፣ ሁሉም ነገር መርዛለው ውስጡ። ግን እውነተኛውንና ትክክለኛውን ነገር አንጥራችሁ የምትወጡት እናንተ ናችሁ። መድኃኒት ሲሰጣችሁ ሐኪም ቤት ሳይድ ኢፌክቱ ይሄ ነው ይጎዳችኋል ትባላላችሁ። ስለዚህ በቻላችሁት አቅም ሳይድ ኢፌክቱን የማይመጣበትን መንገድ ነው የሚፈለገው እንጂ መድኃኒቱ ሳትጡ እያመማችሁ አትተኙም ወይም ልሞቱ ደርሳችሁ። የኢትዮጵያ ሕዝብ ይሄ ባይዘው ዕውቀት አይደለም። እንዲሁ አጼ ቴዎድሮስንም እንደዚሁ ነፍሱን አቃጥላችሁ ገደላችሁት ሰውየውን። ወጣቱ ይስራ መሬቱም ይታረስና ለሕዝብ ይሁን ሲል እንደዚሁ ሃይማኖታችንን ነካ ቤተክርስቲያን ብላችሁ ሰውየውን አቃጥላችሁ ቪዥነሪ ለዓለም የሚጠቅምን ሰውየ አቃጥላችሁ ገደላችሁት። ኃይለ ሥላሴ ባርነት ይቁም ብሎ ከዩኤን ጋር በግድም ይሁን በውድም ባርነትን ቢያስቆም የኢትዮጵያ ሕዝብ ጦርነት ክላሽ መማዘዝ ውስጥ
ባህላችን ሃይማኖታችን ትላላችሁ። የ80 ዓመት ቆብ የደፋች መነኩሴ ኢትዮጵያ ውስጥ ተደፍራለች። መነኩሴ ቆብ የደፋች መስቀል እዚህ ጋር ያረገች እናት ተደፍራለች። የ6 ወር ሕፃን ልጅ በአባቷ ተደፍራለች። አያት የልጅ ልጅም አያቱን ደፍሯል። ምንድነው ቆይ ያላግባባን ነገር? በየክልሉ ብዙ ክልሎች እስካሁን የ10 የ12 ዓመት ሕፃን ልጅን ይድራሉ። የሴት ልጅ ማህፀን ይሰፋል። በ21ኛው ክፍለ ዘመን ቴዎድሮስን የገጠመው ባህሌና ሃይማኖት ይታጠፋል እያለ ለውጥን እምቢ ያለው ህዝብ አሁንም ያ ህዝብ የዛሬ 200 ዓመት ውስጥ አለመለውጡ ነው የሚያሳስበኝና 6000 ዓመት ለምን በበሬ ብቻ ቀንድ ያረሰን እንዳለ ሁሌ ጥያቄ ሆነብኝ ነበር። እንዴ ባርነት ይቆም ሲባል ያለቀሰው ህዝብ አለ አይደለ? እሱ ህዝብ ነው አሁንም ያለው። እንዴት ሴቶች እየተጨቆኑ ነው ሲባል የዛን የነበረው እኮ አይ እኛ እኮ የሰው ልጅ ይገዛ አንልም፣ ግን እንደዚህ እኮ ነው ከኋላው እኮ ነጮቹ እኮ ይሉ ነበር። እንደናንተ አሁን እንደምትሉት ሰዎች ባይዘው ባህልና ሃይማኖት ትሉና ተምረናል ብላችሁ ስለምታስቡ ልክ ኢየሱስን እየተከተሉ እዛ መጽሐፍ ቅዱስን አንብበናል ብለው የሚያስቡ ሰዎች በጥያቄ ላይ አፋጥጡት እንደሚሞክሩት የሆነ እንትን ልትሉ ትሞክራላችሁ። መጽሐፍ ቅዱስ ታጣቀሳላችሁ። መጽሐፍ ቅዱስ ሰይጣንም ለአመሉ ያጣቀሳል ባይዘው። ነጮች ጥቁሮችን ባሪያ ሲያደርጉ መጽሐፍ ቅዱስን ይዘው ያጣቀሱ ነው። ሌላው ደግሞ የብዙዎችን ቀልብ የሚስብ ንግግር እህታችን ተናግራ ነበረ። ምንድነው የተናገረችው ንግግር? የብዙዎችንስ ትኩረት የሳበችው ምን ተናግራ ነው? እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። እንደተለመደው ሐሳብ አስተያየት ካላችሁ አሁንም አስቀምጡልኝ። ወደ ቪዲዮ እንለፍ። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆነው የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት
ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች፣ ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆኖ የኖሩት ገዳማት ናቸው። ደከመህ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለዚህ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። ሌላው ደግሞ ማህበራዊ ድረገጽን እንዴት ነው የምንጠቀመው የሚለውን እንግዲህ ሰመረ ባሪያው የራሱን ሀሳብ አስተያየት ሰጥቶበታል። እናንተስ ምን ድረስ ነው መጠቀም ያለብን? ሁሉንም ነገር ማህበራዊ ድረገጽ ላይ ማምጣት አለብን ወይ? ሀሳብ አስተያየታችሁ ምን ይመስላል? ወደ ቪዲዮ እንለፍ። ወዮ ወዮ አረድሌ አባቴ 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 አረድሌ ወዮ አረድሌ ወዮ ጓደኞቼ በዱባይም በሀገር ውስጥ ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። አላሳዘንከኝም። የመጨረሻ ነው ያላሳዘንከኝ። በነገራችን ላይ ቅጣጣ እኔ እኮ ፕራይቬት ነገር አይኖራችሁም እንደጨራሹንም። አቤት እኛ ግን ምን ጋር እንደደረስን ግን አላውቅም። እንዴት የሰው ልጅ በዚህ ደረጃ ኢሞሽናል ሆኖ እያለቀሰ ቪዲዮ ይደቀናል ፊት ለፊቱ ላይ? ማለት ምንድነው ኤክስፔክት የምታደርገው ከኛ? ብራቮ፣ ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ ነው የምትፈልገው? አርፋ አታዝንም እንዴ? ሲጀምር ሐዘን የግሌ ነው፣ የዘመዶቼ የሚያውቁ ሰዎች ነው። እንደ ሰው ፍጥረት ሁላችንም እናዝናለን። አየርላንዳዊ ራሻዊ መቼም ሰው ሲሞት ያዝናል። በዛ ደረጃ ወሰደኝ። አሁን ላንተ ራሻዊ ነኝ ግን እንደ ሰው ልታዝነኝ የምትችለው። ከዛ ውጭ ግን የግላችንን ማተሮች የግላችንን የማድረግ ነገር አለብን። ቤዚክ ግብረ ገብ ኤቢሲዲ የመጀመሪያው። አሁን አንተ በዱባይም በዓለም ዙሪያም ያላችሁ ወገኖች የተላለ እኔ እንዳውም ጊፍት ጣል አድርጉልኝ ልትሉ መስሎኝ ነበር። አጽናኑኝ። ምንድነው አሁን ወዴት ነው እየሄድን ያለነው? ምንድነው ችግሩ? ኖርማሊ ካለን ከኛ ባህል ከለቅሶ ባህል ጋር ምንድን ያነሳችሁ ነገር? ማለት ሰው ሲጎለው አለ ወደ ቦታ መቼም የሚሄደው የሚበላ የሌለበት ቦታ ይሄዳል። እንስሳም ይሰደዳል። ደረቅ ሲሆን ወደ እርጥቡ ምናምን ይሄዳል። ምን ከመሰለ ከለመለመ ባህልና ጨዋ ከሆነ እንትን ላይ ተነስታችሁ ምንድነው ወደ እንደዚህ አይነት እብደትና ሰው እንዳያዝንል የምርም ቢሆን ቲያትር ነው መሰለኝ። አንተ አሁን ሲጀምር እርግጠኛ ነኝ ወላጅ አባቱ ሞቶ በዚህ ሌቭል የሚያለቅስ ሰው ደቀኖ ዱባይ እና እንትን ያላችሁ ሰዎች የሚል ቃላት ገጣጥሞ አይመጣለትም። ሲጀምር ምንድነው ስልኩ ማለት ምኑና አንተ እንዴ የጎደላችሁ ነው ማወቅ ፈልገው። ምንድነው ችግሩ? ኢትዮጵያ ለቅሶ ጎረቤት ያጽናናል፣ ሰው ያጽናናል። እድር ካለ እድር መጥቶ እንግዳ ይመልስልሃል፣ ድንኳን ይጣልልሃል፣ ምግብ ይሰራል። እንደ ለቅሶ ቆፍጠን ብለህ ምስር ወጥን በልተህ ፌሽታ አይደለም፣ ድግስ አይደለም፣ ሰርግ አይደለም፣ በሬ አንጥልም፣ መቼም ክትፎም አንጥልም። የፈለገ ሚሊዮነር ብንሆን ሀዘን ነው።
ጥቁር ነው የለበሰው ለሐዘን። እኔ ቢሊነር ስለሆንኩ የወርቅ ኮትና የነጭ ሐር አልለብስም። የብር ጉዳይ አይደለም፣ የትርጉም ጉዳይ ነው። ብዙ ሰው አሁን የደነቆረበትና ሊያውቀው ያልቻለው ነገር እሱ ነው። ገንዘብ ስላለው ገና ለገና አራበሪ አድርጎ እከሌ ስጋ ቤት የሚል ሚኒባስ አስመጥቶ እንግዳ የጠየቀኝን ለማገለግ የጠየቀ የመጣው ሰው ላጽናና ነው። ሰርግ ሊበላ አይደለም የመጣው። ካንተ ጥሬ ስጋና ክትፎና ውስኪ አይጠብቅም። እንደንስ እንደዛ ከሆነ ዲጄ ማምጣ። ይሄ ደግሞ ጎረቤት እዚህ አሁን ገጠር ቦታ ጋር ተቀምጠ ሰው መጥቶ አጽና አይዞ ይላል። እስከ ሰለስት ትደረሳለህ። እንግዶች ይመለሳሉ። ሰፈር ጎረቤት እድሩ ቤተሰቦች ሸጎጥ ያርግላል መጽናኝ። ይሄ የመደጋገፍ ካልቸራችን ነው። ከዚህ በላይ ሰው ሊያግዛ አይችልም። 7 ቀን ሙሉ እንኳን ብትቀመጥ ፕሮባብሊ አሁን ካለው የሥራ ነገር አንፃር እንደዛ ባይኖር እንደዛ እንኳን ብትወር ሰው አይታክተውም። 7 ቀን መጥቶ በጠየቅ አንተ ከተቀመጥክ ያን ያህል ጊዜውን ምኑ ዲቮት አድርጎ መጥቶ ያጽናናሃል አንተን። 7 ቀን ፌር ነው፣ ትክክል ነው አይደለም? ካልቸራሊ ፕሮዳክቲቪቲ ነው። ፕሊዝ ፕሮዳክቲቪቲ። አሁን አንተ ምን አንሶ ነው ላይቭ የገባው? የግል ጉዳይ እንደዚህ ስትነፋረቅ ለዓለም ሕዝብ የምታሳየው ምንድን ነው? አሁን አንተ የዱባይ ጓድ አዘኑልሽ፣ ብራቮ ነው ማለት አም ሶሪ። አንዳንድ ጊዜ ኖርማሊ ለሰው ልታዝነት የሚገባው ለሚገባው ሰው ልታዝነት፣ እንደ ሰው ለቀስተኛ እንደ ለቀስተኛ፣ ሰርገኛ እንደ ሰርገኛ ሲሆን ደግሞ ሙሽራ የሚከበረው 6 ሰዓት ምሳ ብላ ብለኝ 12 ሰዓት ብመጣ ተሰድቤ ነው የሚሄደው። እየተማረም እንደተማረ የማያውቅም እንደ ትልቅ ሰው እንደ ትልቅ ሰው ሁሉም አግባብ አለው በእኛ ባህል። እንዴት ጽድት ያለ እንዴት አይነት የትልቅ ሰው የአባቶች ታግለው ምን ብለው ተሰውተውበት ሌላ ፈረኝ እንዳይበርዘው ያስቀመጡት ባህል ነው። ተበትነዋል። እንዳንተ አይነቱ ላም ደግሞ መጣ ደግሞ እንማማርበታለን ብዬ ያሰብኩትን አንድ ታሪክ ይዤላችሁ መጥቻለሁ። እሱን እንከታተልና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጄ አባት ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጄ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱ ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረኩ። ለእናቴና ለልጄ ስል በዚያች ለጋ ዕድሜ ያልሰራው ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለእርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣
ጋለሞታ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ደምሽን ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የሚሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንደወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። እጅግ በጣም ያሳዝናል፣ ልብ ይሰብራል። ሰሞኑን ሶሻል ሚዲያ ላይ በአጥንት ካንሰር ታማ እርዳታ ሲሰባሰብላት የነበረችው እህታችን ኤልሮይ ቅዱስ ሕይወቷ ማለፉ ተሰማ። ታዲያ ኤልሮይ በአጥንት ካንሰር ታማ አንድ እጇ ተቆርጦ ካንሰሩ ወደ ሳምባው አካባቢ እየተስፋፋም እንደነበረ ተነግሮ ነበር። ታዲያ በዚህም በርካቶች ተረባርበው እርዳታ እያሰባሰቡ የነበረ ቢሆንም አሁን ግን ከቤተሰብ አካባቢ የተሰማው መረጃ እንደሚያመላክተው ሕይወቷ ማለፉ ተነግሯል። በተለይም የወጣት ሞት እጅግ በጣም ያሳዝናል፣ እጅግ በጣም ያማል። እህታችንን ነፍሷን በአጸደ ገነት ያኑርልን። ለቤተሰብ፣ ለጓደኛ፣ ለዘመዶች መጽናናትን ይስጥልን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ሰሞነኛ አዳዲስ በሆኑ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ።